ታዬም ይሄንን ነገር ሲያስኬድ ስለነበረ ፖለቲካ የጠፋባቸው ሰዎች በመርፌ ቀዳዳ በመርፌ ወይ ደግሞ በዶክተሮች ጋውን ጭምር እያለበሷችሁ ላይክ እንደዚህ ፈን የሆኑ ፎቶዎችን እየሰሩ ፖለቲካ እምቢ ሲላቸው በዶክተሮቹ በኩል መጡ አጀንዳቸው ሲጠፋባቸው በዶክተሮቹ በኩል መጡ ዶክተሮችን አደራጅተው አነሳሱብን የሚል ነገር ነው ለመደገፍ ምንድነው የናንተ ኮዝ የነበረው እንደ አንድ ፖለቲከኛ አቃለው የህዝብን ሶት ማሰማት ትልቁ የአንድ ፖለቲከኛ ስራ እንደሆነ አውቃለሁ ግን ለየት ባለ መንገድ እነሱ በሚናገሩት መንገድ ነው ወይ እናንተ ለመደገፍ የተነሳችሁት ምንድነው ኮዛችሁ ለየት ባለ መንገድ ባለሁም ከሌላ ጋር ሳረግ ባረኩት ውይይት እንደገለጽኩት የሙንጫፋ ክርክር እንጂ ከአንድ ፖለቲከኛ የሚጠበቅ ነው በማንኛውም ሀገር ውስጥ የፖለቲካ ዋና የፖለቲካ አጀንዳ የሚሆኑት አንድ አምስት አሉ ፐብሊክ ሄልዝ ኤምፕሎይመንት ወይም ደግሞ የስራ ፈጠራ የስራ ጉዳይ ሴኩሪቲ የደህንነት ጉዳይ ወዘተ የሚባሉ አንድ አምስት ዋና ምርጫ እንደምታውቁ አንተ ካናዳ የምትኖረው በካናዳም ሆነ በማንኛውም ሀገር በፖለቲካል ፓርቲዎች የሚለያዩባቸው የሚወዳደሩባቸው የሚፎካከሩባቸው የፖለቲካ አመራሮች የሚፎካከሩበት የሚተቻቹበት ዋናው ጉዳይ ዋናው ፐብሊክ ሄልዝ ነው ከዛ ሃውዚንግ አለ ከዛ የመኖሪያ ማለት ነው የሃውዚንግ አለ ከዛ የሴኩሪቲ አለ የፉድ የምግብ አቅርቦትና ኳሊቲ አለ እነዚህ ዋና ነገሮች ናቸው የጤና ባለሙያዎቹ ጥያቄ በፐብሊክ ሄልዝ ስር የሚጠቃለል ነው በሄልዝ ጋር የሚያያዝ ጥያቄ ነው ከጤና ጋር የተያያዘ ጉዳይ ነው አንድ ፖለቲከኛ ይሄን ጉዳይ ነው ብሎ ካልተናገረ ፖለቲከኛ ሊሆን አይችልም አንድ የፖለቲካ አመራር ይሄን ጉዳይ ፖዚሽን ወስዶ ካልተናገረበት እንደ መንግስትም ይሁን እንደ ተቋሚ እነዚህን ጉዳይ አጀንዳ አድርጎ ካልተናገረበትማ ያ ስራ እንዝላልነት ነው ስራውን አልሰራም ማለት ነው ከዚህ አንፃር ይሄንን ንቅናቄ የደገፈን ሰዎች ኃላፊነታችንን ነው እየተወጣን ያለ ነው ስራችን ነው ፓርት ኦፍ አወር ጆብ እነሱ የሚያነሱት ጠፍቷቸው አይደለም ኦፍ ኮርስ የፖለቲከኞች ድጋፍ ማምጣት ጉዳዩን ከፍ ያደርገዋል አጀንዳውን ኮንቴንሽኑን ከፍ ያደርገዋል በማንኛውም ሀገር ኢንፋክት የሚደራጁ አድቮኬት የሚያደርጉ ለሌበር ይሁን ለጀንደር ይሁን ለማንኛውም ነገር አድቮኬት የሚያደርጉ አክቲቪስቶች አንዱ ስራቸው እኮ ፖለቲከኞችን ማሳመን ፖለቲከኞች የነሱን ኮዝ እንዲያምኑበት ማሳመን እኮ ነው ዋሽንግተን ዲሲ ብትሄድ እኮ ሎቢስቶች እኮ ተከፍሏቸው ትልቅ ገንዘብ ተከፍሏቸው ኮንግረስማኖች ወይ ሴናተሮች ያን ጉዳይ ለምሳሌ የኢትዮጵያ ውስጥ ዲሞክራሲ ቢኖር ኖሮ እኔ ሜምበር ኦፍ ፓርላመንት ብሆን የፓርላማ አባል ብሆን ሐኪሞቹ በሶሻል ሚዲያና በሌላ ከሚያደርጉት ዘመቻ በተጨማሪ ሎቢስት ቀጥረው እንደኔ አይነት ሰዎች ድምጽ እንድንሆናቸው ለማሳመን ይሰሩ ነበር ወይ ደግሞ እኔ በመወዳደርበት ወረዳ ውስጥ ካምፔን በማድረግ የኔን ወረዳ ህዝብ አመለካከት ቀይረው የዛ ወረዳ ህዝብ በሌላ ጫና ፈጥሮ ለሐኪሞቹ እንድናገር ማስገደድ አለባቸው ማለት ነው that was politics is the basic imagine ነብታሙ ዛሬ እነዚህ የጤና ባለሙያዎች እንደዚህ በጣም በሚያሳዝን ሁኔታ ታሪካቸውን እየነገሩ ጆሮ ዳባ ልበስ ብል ለሰይ ነገ ለምርጫ ብንቀሳቀስ በምን ሞራል ላይ ነው ለነሱ እጄ ምረጡ ይለም ይችላል እነሱ ብቻ አይደለም እነሱ የሚያክሙት ሚሊዮን ህዝብ የነሱ ሐኪሞች በራብ እየሞቱ ትላንትና የኛ ነፍስ አዳኞች በረሃብ እየሞቱ እየተጎሳቆሉ ዝም ያልከው ሰውዬ ዛሬ ምን አርግ ልትለን የመጣው ካሉ በመንድነው መልስ መሰጠው ሶ it's my job ስራችን ነው
ጥሩ እንግዲህ የመንግስት ሰዎች ይህንን ነገር በፈለጉት መንገድ ቀይሰውት ሲያወሩ እየተመለከትን ነው የምንገኘው። ከዛም አልፎ ተርፎ አንዳንድ ዶክተሮችን ተጠቅመው ከጥያቄያችን ውጣ፣ ጥያቄያችን የፖለቲካ አይደለም፣ ከፖለቲካ የጸዳ ነው፣ ጀዋር እጅን ከጥያቄያችን ላይ አንሳ የሚሉ ዶክተሮች ወይ ደግሞ የዶክተር ልብስ የለበሱ ሰዎችን ጭምር ተመልክቻለሁ እና ይህንን በደንብ ግልጽ ለማድረግ ያክል ነው። ግን ከዚህ ጋር በደንብ ሊታይ የሚገባ አንድ ነገር አለ። ምናልባት ወደ ህዝቡ ውይይት እንሄዳለን። ከዚህ ጋር የሚታይ አንድ ትልቅ ነገር ምንድነው? መንግስት ለምንድነው ይህንን ነገር ችላ ማለት የፈለገው? እና አሁን ነገሮች ከሄዱ በኋላ ትናንትና የጤና ሚኒስትር ከጤና ባለሙያዎቹ ተወካዮች እና የማህበራቶቻቸው ጋር እንደተወያየ መግለጫ አውጥተዋል። ጎን ለጎን ደግሞ ወደ 80 የሚጠጉ የጤና ባለሙያዎች ታስረዋል በመላው ሀገሪቱ እና መልሱ መመለስ ያለበት ጤና ሚኒስትር ነው ወይ? ውይይት ማድረግ ያለበት ከነዚህ የጤና ባለሙያዎች ድርጅቶችና ተወካዮቻቸው ጋር ውይይት ማድረግ የነበረበት ማን ነው? መንግስትስ ችላ ያለበት ምክንያት ምን ይመስልሃል? ማለት እነዚህ ዶክተሮችና የጤና ባለሙያዎች ጥያቄያቸውን መጠየቅ የጀመሩ ላይክ ብልጽግና ወደ ስልጣን ከመጣ ጊዜ ጀምሮ ነው። በርካታ ቪዲዮዎች ሲሰራጩ ነበር የነበረው፣ አንተም ስታሰራጭ ነበር የነበረው። በርካታ ሰዎች አይተውታል ያንን ቪዲዮ እና ድጋሚ እዚህ ላይ ማጫወቱ እንደው እንትን ነው የሚሆነው፣ ጊዜ ማጥፋት ነው የሚሆነው ብዬ ነው። 6 ዓመት የሞላው ጥያቄ ነው ይሄ ጥያቄ። በሂደት ነው እዚህ ደረጃ የደረሰው እና ለምንድን ነው ይሄን አርችን ላይ የተባለው? እና ትላንትስ ዶክተሮች ከታሰሩ በኋላ ወደ አጠቃላይ ስራ ማቆም አድማ ሊሸጋገሩ ውሳኔ ከወሰኑ በኋላ መንግስት በጤና ሚኒስትር በኩል እነዚህ ሰዎች አናግሬያለሁ ማለቱ ምን ትርጉም አለው? ሎክ ብዙ ምክንያቱ መደርደር ይቻላል። አንዱ አይ ቲንክ እኔ 100% ሹር የጤና ሚኒስትሯና ምክትሎቿ ይህን ጉዳይ ይረዱታል፣ ተቃዋሚ መሆኑን ያውቃሉ። ፎር ጋድ ሴክ እንዴ ሐኪም እንዴት ነው 10,000 ብር የሚሰጠው? ወከረስታ ፍዝት ኢትዮጵያ ውስጥ እኮ በዛሬ በ10,000 ብር እንደው አስማተኞች መሆን አለባቸው እነዚህ ሰዎች በ10,000 ብር ከኖሩ። አይ ዶንት ቲንክ ምጥን የሆነ እንደው በጣም ኮንዘርቫቲቭ በሆነ መልኩ በቃ አብቃቅተ ከኖረ 50,000 ብር በታች መኖር አይቻልም። አንድ ሐኪም መኖር ባለበት ደረጃ ላይ ዛገር ውስጥና ይሄ መሻሻል ነበር። አንደኛ ያውቁታል፣ የዚህ አካል ናቸው። ይሄ ጥያቄ አዲስ አይደለም። ይሄ ጥያቄ ቆይቷል። ጠቅላይ ሚኒስትሩ ጋር ቀርበው ምንም እኮ የጨመሩት የቀነሱት ጥያቄ የለም። የዛሬ 6 ዓመት አቀረቡት። ከዛ ወዲህ ግን ችግራቸው ተባባሰ። የኑሮ ውድነት በዛሬ 6 ዓመትና ዛሬ መካከል የኑሮ ውድነት ብዙ እጥፍ ነው የጨመረው። የጤፍ ዋጋ ብዙ እጥፍ ነው የጨመረው። የኪራይ ዋጋ ብዙ እጥፍ ነው የጨመረው። የትራንስፖርት ዋጋ ብዙ እጥፍ ነው የጨመረው። ችግራቸው ተባባሰ። ዴስፐሬት እንዴ! እና ይሄንን ይረዱታል። ዋይ ለምን ነው መመለስ ያቃታቸው? ወደኋላ ሄደ ከአብይ ጋር ያደረጉትን ንግግር የሱም መልስ በደንብ መረዳት አስፈላጊ ነው። ኦፍ ኮርስ ለምሁራን ለሙያተኞች ያለው ንቀትና ያለው ከንቀት ያለፈ ሪዘንትመንት አለ። ያንን ነው የምታየው። ሪዘንትመንት ይሄ ለተማረው ኃይል ለራሱ ላልተማረ ነው መሰለኝ፣ ለተማረው ኃይል ዲፕ የሆነ ሪዘንትመንት አለው።